አልችልም። ያቺ ወርቅነሽ አምጥቼ ትንሽ ባሰማችሁ ደስ ይለኝ ነበር። ወርቅነሽ ነው ስሟ። ዛሬም የሚመጣው ወርቅ ነው። ያቺ ወርቅነሽ ናትና ለእናንተ በማግኘቴ በጣም ደስ ይለኛል። ሲቲ ሁል ጊዜ ሲቲ ነው፣ ዋንጫም የሲቲ ነው፣ አንጠራጠርም። ቴንክ በጣም እንግዲህ ጓርዲዮላ ታሸንፋላችሁ ካለ ምን ይፈልጋል? ሌላ ምስክር አንፈልግም። ስለዚህ ጓርዲዮላ እዚህ ጋር ይሆናል። ቲክቶከሮችን ሽልማት የሚሸልምልን እሱ ይሆናል። አሁን ሰዓቱን 20 ደቂቃ ላይ ቀረን። እንደምን ብለን ለመጨረስ እንሞክራለን። የቲክቶከሮችን ስም ከመጥራት በፊት መናገር ያለብኝ ይህ ሽልማት ኦንሊ የሲቲን ኮንቴንት ብቻ ለሚሰሩ ደጋፊዎች ለማበረታታት ነው። አምና 10 ደጋፊዎችን ሸልመናል። ዘንድሮም 10 ደጋፊዎችን እንሸልማለን። ከዛ በተረፈ ደግሞ አዲስ እየመጡ የሆኑ ቲክቶከሮች ደግሞ የማሊያ ሽልማት አላቸው። ሊስቱን ረፍት ላይ እናሳውቃለን። ስለዚህ ወደ ሽልማታችን አንገል የመጀመሪያው ተሸላሚ የመጀመሪያው ተሸላሚ ማይክ ቀይቶ የከፈለ መጠራችሁ ሁላችሁም ታውቁታላችሁ። እንግዲህ የኢትዮጵያ የቲክቶክ የሲቲ ደጋፊ እንግዲህ ንጉስ ነው የሚባለው በየቦታው በሄደበት እኛን እንዳኮራን ነው። ቶፕ ማን ሲቲ ሜል ፎሎወር ክሬተር ቅዱስ ዳዊት በቅታዋላችሁ። ቅዱስ ዳዊት ሁለተኛ ተሸላሚያችን አዲስ አበባ አይገኝም። ስንሻው ይባላል። መቼም ታውቁታላችሁ ቲክቶክ ላይ ለስንሻው አንዴ እንግዲህ ተወካይ ማይቀበልለት አንዳችሁ ስንሻው በጣም ክሎዝ የሚያደርግ ሰው በፍጥነት ተወካይ ይቀበልለታል። አንዴ ለዳዊት ሶስተኛ ተሸላሚ እንግዲህ በሴቶች ታውቃታላችሁ። የሲቲ ቲክቶከሮች ሴቶች እንግዲህ ንግስት ነው የምትባለው። በቲክቶክ ሲቲዝንስ እሷም የመጣችውን ስም ልጅ ስለምትይዝ በሱ ምክንያት አልመጣም ብላለች። ተወካይ ዳዊት አንተንም የምንወክል ድጋሚ እየመጣች ነው ግን እሺ ስትመጣ አራተኛ በሴቶች እስካሁን እየሸለምን ያለ ነው በፎሎወር ነው። ቶፕ የሲቲ ፎሎወሮች ነው። በሴቶች ሁለተኛ በፎሎወር ጄሪ ማንዶ ወይ ደግሞ ጄሪ የምትባል ይገርማ ጄሪ እሷ አለች። ስለዚህ በወኪል አብዛኞቹ ተሸላሚዎች ብዙ ናቸው እውነቱ። አምስተኛ ተሸላሚ ማንሲቲ ራይዚንግ ኮንቴንት ክሬተር ኦፍ ዘ ይር ነው። ታዳጊ ነው። በዚህ ዓመት በተለይ ትልቅ እድገት አሳይቷል። ናኦሚ
እናመሰግናለን። ስድስተኛ ተሸላሚ በሴቶች እንደዚሁ እንደናሁም ረች አጭር ጊዜ ውስጥ ብዙ ፎሎወሮች ህሊና ወይም ዊና አንድ ወጭ ይባላል። በጣም አሪፍ። እሺ እንቀጥላለን። አሁን ደግሞ የምንሸልመው ሰባተኛ በጣም ሞስት አክቲቭ ማንሲቲ ሜል ኮንቴንት ክሬተር ነው። ብዙ ጊዜ በሲቲ ጠበቃችን ነው። ሲከራከር ታውቁታላችሁ። ኩራ እንደው አረርቲ የለመድረክ ወጣት አረርቲ በጣም እናመሰግናለን። ከፌክ ጋር ነው እንጂ ኮማይገኝትል እሺ በሴቶች ሞስት አክቲቭ ማንሲቲ ፊሜል ኮንቴንት ክሬተር ሁላችሁም ታውቁታላችሁ። እንግዲህ ስሟን መጥቀስ አይጠበቅብኝም። ሃኒ አሌና ዋካችሁ በጭብጨባ ዋካችሁ በዘንድሮ ማንሲቲ በሁሉም ሶሻል ሚዲያዎች ፕሮሞት የምታደርገው ለክለባችን ብንኮራባት ሴት ቲክቶከር ነች። እናመሰግናለን። እሺ ዘጠነኛ እዚህ መኖሩን እርግጠኛ አይደለሁም፣ ግን አንድ ህፃን ልጅ ታውቁታላችሁ ቲክቶከር ላይ አፕሪሲቲዝም የሚባል እዚህ መኖሩን እርግጠኛ አይደለሁም። እሱን ነው የምንችለው። ተወካይ ያለው የለውም፣ በቃ የለውም። ግን አወቃችሁት አይደለ? ትንሽዬ ልጅ ስለዚህ ኮንቴንት የሚሰራ እሱን ነው። በድጋቸው እንልክለታለን። ወይ ተቀበልለት። እሺ የመጨረሻው የሚሆነው የቤስት ማንሲቲ ፋን ኢንጌጅመንት ክሬተር ነው። ሰዎችን ኢንተርቪው በማድረግ ፕሮግራሞችን አያውቅ ነው። በመጨረሻ ቲክቶከር ብቻ ነው ያልኳቸው፣ ነገር ግን ከቲክቶከሮቹም በላይ ማለት ይቻላል ብዙ ነገር ሲገፋ ስለ ሲቲ ድሮ ነው የማውቀው። ቴሌግራም ላይ ብዙ ፎሎወር አላቸው። ማንሲቲ ኤክስትራዎች ታውቃቸዋላችሁ? በጣም አሪፍ የማንሲቲ ኤክስትራ ክሬተር እና ባለቤት ማለት ይቻላል። ዶኒ ከአዳማ ድረስ ነው ከእናንተ ጋር ሳተፋለሁ ብሎ የመጣው። እባካችሁ ወደቀባ ለጆኒ እባካችሁ እዛም ተዋወቁ። እሺ በጥቅሉ ማንሲቲ ኤክስትራ በዜና እሺ ኬዲቪ ወይ ደግሞ ኬቨን ዲብራም ቤቲ ከምን ይመጣለች ድጋሚ ለይታታ ለማለት አዋሳችሁ ለቤቲ ከኬቨን ዲብራም ጋር የመጣችው ቤቲ እንኳን ደህና መጣች። ትንሽ ቅር ብሎ ነበር አንቺ ሌሎችበት ፕሮግራም ጋርዶላ ነው እየተሸለመ ይችላል አሁን ስለመጣች። እሺ እዚህ በጣም እናመሰግናለን። እነዚህ ደጋፊዎች ለሲቲ ብዙ ነገሮች እየሰሩ ነው። ለዛ ነው በአቅማችን ትንሽ ነገር ብትሆን የቲክቶክ መስሪያ ይሆናቸዋል በሚለው ሰፖርት ያደረግናቸው። ከዚህ በላይም እንደምታኮሩን እርግጠኞች ነን። ማንሲቲን ስለወከላችሁ የኛ ልብ ስለሆናችሁ እጅግ በጣም እናመሰግናለን። በርቱ፣ ሁሌም ከጎናችን ነን። ከዚህ ውስጥም ምናልባት የማናውቃችሁ ካላችሁ በቀጣይ ከእናንተ ጋር ሽልማት እንደሚኖረን እርግጠኛ ነን። ለወጃን እያወጣቸው ከሆኑ ሌሎች ኢመርጂንግ ቲክቶከሮች አሉ። በሁለት ሰዓት ላይ ፕሮግራሙን ሴታፕ አድርገን የምንሸልም ይሆናል። ሁሉንም በጭብጨባ ወደ ውስጥ አንድ ጊዜ የግሩፕ ፎቶ ትነሱና ካላችሁ